ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ ከቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁን ቆዩ። በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑንና በቅርቡ እንደሚጀመር ገልጸዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣልም ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑንም ተናግረዋል። ፕሬዝዳንቱ በጦሩ ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸው ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋልም ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸውን እድል እንደማይዘጉት አረጋግጠዋል። መረጃው የሲኤንኤን እና ኒውዮርክ ፖስት ነው። በተያያዘ መረጃ አሜሪካ በየትኛውም የምድር ክፍል ዜጎቿን የሚገድሉ የሚያስፈራሩ ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠንቅቃለች። አሜሪካውያን ላይ ጥቃት የሚሰነዝሩ፣ የሚያስቡ፣ የሚያስፈራሩ አካላት የትም ቢሆኑ ተለይተው እንደሚገደሉም ገልጻለች። የኢራንን መንግስት እብድ አገዛዝ በማለትም ገልጻ ኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚደረግም አሳውቃለች። የአሜሪካው የመከላከያ ሚኒስቴር ፒቲ ሄግሴት በበኩላቸው አሜሪካውያንን ከገደላችሁ፣ አሜሪካውያንን ካስፈራራችሁ በየትኛውም የምድር ክፍል ሆኑ ያለምንም ይቅርታና ያለምንም ማቅማማት አድነን እንይዛችኋለን፣ እንገላችኋለንም። ፕሬዝዳንት ትራምፕ በዚህ ረገድ ወጥ አቋም አላቸው። እንደ ኢራን ያሉ በሃይማኖታዊ ቅዠት የታወሩ እብድ አገዛዞች ኒውክሌር ጦር መሳሪያ ሊኖራቸው አይገባም። ይሄ ግልጽ የሆነ አመክንዮ ነው። ብዙዎች ይህንን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የኛ ፕሬዝዳንት ደግሞ ያ ድፍረት አላቸው። ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩት እነዚህ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋልም ብለዋል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አስታወቀ። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ አስታውቀዋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይንም 1/5 የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መቶ እንድትነድ ማድረጉንም ገልጿል። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬም ቀጥሏል። የአብዮታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ ሙሐመድ ናሂም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳይሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝርም አስታውቀዋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆንም ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ዛሬ ማክሰኞም ለአራተኛ ተከታታይ ቀን ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ቫሂዲ መሪነት የአጸፋ ተልዕኮም በሙሉ ኃይሉ ለመፈጸም መዘጋጀቱንም ተናግረዋል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውንም አረጋግጠዋል።
ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታው ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። የኤርትራ መንግስት የትግራይን ህዝብ የሚወድ ከሆነ በኃይል የያዛቸው ግዛቶች በመልቀቅ በተግባር ያሳይ ሲሉ የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጎሽ ገብሩ ተናገሩ። ቲቢኤስ ከተባለ የቴሌቪዥን ጣቢያ ቆይታ ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጎሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ የትግራይ ክልል ግዛቶችን በኃይል ይዞ ይገኛልም ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች መካከል ኢሮብ፣ ዛላምበሳ፣ እንዳሃ ወሪያ፣ ሰብአ፣ ባድመ፣ አዲ ጸጸር፣ አዲ አሰር፣ አዲ ተካሉና ሌሎች በማለት ጀነራሉ ጠቅሰዋል። ህወሓት ከሻዕቢያ የፈጠረው ጽምዶ የተሰኘው ግንኙነት አምርረው የተቹት ጀነራል ግዑሽ ግንኙነቱ አፍራሽ፣ የማይረባ የትግራይ ህዝብ ለዳግም ጦርነት የሚጥድ በማለት ውድቅ አድርገውታል። ጽምዶ ሰላም አይደለም፣ ህዝብ ከህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለትም ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጀነራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮች በመመለስና ግዛታዊ አንድነት በማረጋገጥ ህወሓትን ምክንያት እንዲያሳጣው አሳስበዋል። ብርጋዴር ጀነራል ግዑሽ ገብረ የሚገኙበት 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው መዘገባችን ይታወሳል። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።